ሰላም እንዴት ናችሁ? ዛሬ የምናየው ስለ ዲል ሬንጅ ነው። ዲል ሬንጅ ስር 3 ነጥቦችን እናያለን። የመጀመሪያው ዲል ሬንጅ ራሱ ምን ማለት እንደሆነ እናያለን። ዲል ሬንጅ ማለት ፕራይሱ ጀስት እዚህ ባለው ኤግዛምፕል ላይ እዚህ ባለው ላይን ቻርት ላይ ስናይ ፕራይሱ መጥቶ የሆነን ሃይ ሰበረ፣ ዴን መጥቶ የሆነ ሎ ሰበረ። እዚህ ጋር የሆነ ሃይ ወሰደልን፣ እዚህ ጋር ደግሞ የሆነ ሎ ወሰደልን። ዴን ከዛኛው ሃይ ወይም ከዛች ስዊንግ ሃይ ጀምሮ እስከታች ያለው ስዊንግ ሎ ምን ይባላል? ዲል ሬንጅ ይባላል ማለት ነው። ይሄኛው ወደ ታች ሲሆን ነው፣ ወይ በዳውን ትሬንድ ሲሆን ነው። በቡሊሽም እናያለን። ከዚህኛው እስከዚህኛው ፖይንት ድረስ ዲል ሬንጃችን ይሆናል ማለት ነው። ዲል ሬንጃችንን ለማውጣት ፊቦናችን እንጠቀማለን። ፊቦናቺ ካሰመርን በኋላ ወይም ፊቦናቺያችንን ከዘረጋን በኋላ የምናገኛቸው ዞኖች አሉ። ከላይኛው ያለው ዞን አለ፣ ከታችኛው ያለው ዞን አለ። ከታችኛው ከጀመረን ከታችኛው ያለው ዞን ዲስካውንት ዞን ይባላል። which is ርካሹ ቦታ ማለት ነው። ርካሽ ዋጋ ያለበት ቦታ ማለት ነው። ከላይኛው ያለው ደግሞ ፕሪሚየም ዞን ይባላል which is ውዱ ዋጋ ማለት ነው። እዚህ ጋር ደግሞ መሃሉ ላይ ኢኩሊብሪየም ይባላል። ኢኩሊብሪየም which is 0.5 ወይም ደግሞ 50% ማለት ይቻላል። 0.5 ወይም 50% ላይ ኢኩሊብሪየም ይሆናል ማለት ነው። ይሄ ደግሞ ይሄኛው ውድ ነው ከላይ ያለው፣ ከታች ያለው ደግሞ ርካሽ ነው። ይሄኛው ደግሞ ፌር ፕራይስ ይሆናል ማለት ነው። ጀስት የተመጣጠነ ዋጋ፣ ፌር የሆነ ዋጋ ይሆናል ማለት ነው መሃለኛው። ይሄንን ደግሞ እንዴት ነው ይሄንን ኮንሰፕት እንዴት ነው አፕላይ የምናደርገው ካልን አንድ ማወቅ ያለብን ነገር አለ። እሱ ምንድነው? ጀስት እዚህ ጋር ምን ይላል? ጥሩ የሆነው ወይም ባይ ስንል ጥሩ ኦፖርቹኒቲ ያለው ወይም ጥሩ ፕሮባቢሊቲ ያለው ዲስካውንት ውስጥ ሲሆን ነው። ምንድነው ያልኩት? ባይ ስንል ዲስካውንት ውስጥ ቢሆን ይመረጣል ማለት ነው። ሴልም ስንል ፕሪሚየም ውስጥ ሲሆን ይመረጣል ማለት ነው። ጀስት በቀላሉ ሳስረዳችሁ በውድ ዋጋ መሸጥ የተመረጠ ነው፣ በርካሽ ዋጋ መግዛት ደግሞ የተመረጠ ነው ማለት ነው። ያንን ነው እዚህ ጋር ያደረግን ያለው ነው፣ ሌላ ነገር አይደለም። ርካሹ ዞን ይሄ ነው፣ ውዱ ዞን ደግሞ ይሄ ነው። ዲስካውንት ዞን ውስጥ ባይ እንላለን፣ ፕሪሚየም ዞን ውስጥ ደግሞ ሴል እንላለን ማለት ነው። ይሄን ደግሞ ዝም ብለን አይደለም ጀስት ፕሪሚየም ውስጥ ስለገባ ሴል አንልም፣ ዲስካውንት ስለገባ ባይ አንልም። ናራቲቫችንን መከተል አለብን። ናራቲቫችን ማለት ወይም ባያሳችንን መከተል አለብን ማለት ነው። ባያሳችን ቡሊሽ ከሆነ ጠብቀን ማርኬቱ ወይም ፕራይሱ ዲስካውንት ውስጥ እስኪገባልን ድረስ ጠብቀን ባይ ለማለት እንዘጋጃለን ማለት ነው። ጀስት እንጂ ዝም ብሎ ፕሪሚየም ስለገባ ሴል አንልም ወይም ደግሞ ዲስካውንት ስለገባ ባይ አንልም ማለት ነው። እዚህ ጋርም ያው ነው፣ ዘሴም ነው። ማርኬቱ መጀመሪያ ላይ እዚህ ጋር መታየቱን ሴል ሳይድ ሊኩዊዲቲ ወሰደ፣ ዴን መጥቶ እዚህ ጋር ያለውን ባይ ሳይድ ሊኩዊዲቲ ወሰደ። ከዚህ እስከዚህኛው ያለው ሙቭመንት ምንድነው? ዲል ሬንጅ ነው ማለት ነው። ይሄኛው ከዚህኛው ሎ እስከዚህኛው ሃይ ያለችዋ ሬንጅ ዲል ሬንጃችን ትሆናለች ማለት ነው። ስቲል አሁንም ከላይ ያለው ፕሪሚየም ነው፣ ከታች ያለው ዲስካውንት ነው። እሱ በሁለቱም ኬዝ ያው ነው፣ ሰሴም ነው፣ አይለዋወጥም። ስለሆነ ሚድል እንትናችን ደግሞ ወይም መሃለኛው ወይም 0 ወይም 50% ወይም 0.5 ደግሞ ኢኩሊብሪየማችን ይሆናል ማለት ነው which is a fair price። አሁንም እዚህ ጋር ፕሪሚየም ውስጥ ነው ሴል የምንለው፣ ዲስካውንት ውስጥ ነው ባይ የምንለው which is highest probability ነው። ናራቲቫችንን ተከትለን በዚህኛው ወይ ትሬድ መናረቅ ከሆነ highest probability የሆኑ ትሬዶችም ነው የምንገባው ማለት ነው። ኤግዛምፕል ስናይ ደግሞ
ይሄንን ቻርት በምንመለከትበት ጊዜ ፈርስቲንግ ዴሊ ሬንጃችንን ስናወጣ ምን ማየት አለብን? ቦት ሳይድ ሊኩዊዲቲ መወሰዱ ማየት አለብን። ጀስት ወሳኝ የሆነ ሊኩዊዲቲ ወይም ደግሞ ጥሩ የሆነ ሊኩዊዲቲ መወሰድ አለበት። ፕራይሱ መወሰድ አለበት ሊኩዊዲቲ። ሶ እዚህ ጋር ያለችው ሊኩዊዲቲ አለች። እዚህ ጋር ያለችው ሃይ ማርኬቱስ ፕራይሱ ወስዶ ዴን ወደ ታች መጣ። እዚህ ጋር ያላሰመርኩት ሎ ነበረ፣ እሱን ወሰደ። ዴን ወደ ላይ ፑሽ ማድረግ ጀመረ ማርኬቱ። ይሄንን ሬንጃችንን ሰጠን ማለት ነው። ሶ ፊቦናቻችንን እናሰምራለን። እዚህ ጋር ካሰመርን በኋላ ናሬቲቫችን ቡሊሽ ከሆነ እዚህኛው ዞን ውስጥ ወይም ዲስካውንት ዞን ውስጥ ባይ ለማለት እንዘጋጃለን ማለት ነው። ወይም ደግሞ ኢንትሪ ሞዴላችንን ወይም ሴታፓችንን ዲስካውንት ውስጥ እንፈልጋለን ማለት ዲስካውንት ውስጥ እንጠብቃለን ማለት ነው። ያ ሲሆን ሃይስት ፕሮባቢሊቲ የሆኑ ትሬዶችን እንገባለን ማለት ነው። ሉክ እዚህ ጋር አሁን ማርኬቱ ከዚህ በኋላ ሄዶ ምን ውስጥ ገባ? ፕሪሚየም ውስጥ ገባ። ሶ ተመለሰ፣ ዲስካውንት ውስጥ ገባ። ሪትሬስ አርግቶ ዲስካውንት ውስጥ ሶ እዚህ ጋር አሁን እኛ ባይ ማለት እንችላለን ማለት ነው። ሪትሬስ አርግቶ ወደ ላይ ሄደ፣ አጌን ሪትሬስ አረገ። እዚህ ጋር ያለ የሆነ ጋፕ ነበረ፣ እሱ ላይ ሪትሬስ አርግቶ እኛም ስቲል አሁን እዚህ ጋር ገብተን ይሄኛውን ሃይ ታርጌት አርግተን መግባት እንችላለን ማለት ነው። ስቶፕ ሎሳችንን እዚህኛው ሎ ላይ አርግተን ማለት ነው። which is ጥሩ የሆነ አራር እናገኛለን። ቀጣይ ደግሞ ኤግዛምፕል እንዴት ነው ኤክስኪዩት የምናደርገው የሚለውን ባይም ሴልም እንዴት ነው የምንለው የሚለውን እዚህ ጋር የምታዩት የዩሮ ዩኤስዲ 15 ሚኒት ቻርት ነው። 15 ሚኒት ቻርት የአፕሪል 8 ቲውዝዴይ ቻርት ነው። ቼክ ማድረግ ትችላላችሁ ማለት ነው። ሶ ፕራይሱ አሁን እዚህ ጋር መጀመሪያ ላይ ቺኛዋን ኢኳላይች እዚህ ጋር ያሉትን ኢኳላይች ወስዶልን ወደ ታች ተመለሰ። ወደ ታች ከሄደ በኋላ እዚህ ጋር ያለውን ሎው which is relative equal lows ወስዷል። relative equal low እነዚህ ሁለቱ relative equal lows ናቸው። እነሱን ወስዷል። ሶ ምን አገኘን? ይሄኛውን ዲሊንግ ሬንጅ አገኘን ማለት ነው። ሶ ዲሊንግ ሬንጅ ለማስመር ፊቦናችን እንጠቀማለን። ይሄኛውን ከዚህኛው ሃይ እስከዚህኛው ሎ ድረስ ዲሊንግ ሬንጃችን ነው። ሶ ዲሊንግ ሬንጃችንን እንዲህ ካወጣን በኋላ ሶ ምን ብያለሁ? መጀመሪያ ላይ ናራቲቫችን ላይ ፎከስ ማድረግ አለብን። ማርኬቱ ዲስካውንት ስለገባ ዝም ብለን ባይ አንልም። ፕራይሱ ፕሪሚየም ስለገባ ሴል አንልም። ዲስካውንት ስለገባ ደግሞ ባይ አንልም። ይሄ ስለሆነ ናራቲቫችን ላይ ፎከስ ማድረግ አለብን ማለት ነው። ሶ አሁን ባያሳችን ቡሊሽ ነው። ቡሊሽ ከሆነ ምን ውስጥ ነው ሴታፓችን የምንጠብቀው? ዲስካውንት ውስጥ ማለት ነው በቀላሉ። ሶ ዲስካውንት ውስጥ እንጠብቅና አሁን እዚህ ጋር አሪፍ የሆነ ሴታፕ ሰጥቶኛል። እዚህ ጋር ፌር ቫልዩ ጋፕ ላይ ሪትሬስ አርግቷል። ሶ ዛሬ ፌር ቫልዩ ጋፕ ላይ ባይ ማለት እችላለሁ ማለት ነው። ናራቲቭ ኤምባሲ ቡሊሽ ከሆነ እዚህ ጋር ጠብቄ ከዛን እዚህኛው ሎ ላይ ማድረግ እችላለሁ። እዚህ ጋር ካረኩ በኋላ ስቶፕ ሎሱን እዚህ ጋር እናድርገው። ከዛን ይሄኛውን ታርጌት እናድርገው። እቺኛውን ሃይ ሲምፕሊ ሃይ ታርጌት እናድርግ። ሲግኒፊካንት የሆነ ሃይ ስላለ ይሄኛውን ሃይ ታርጌት ካደረግን በኋላ ፕሌን በለው። ኦኬ ፕራይሱ እዚህ ጋር ያደረገው ነገር ምንድነው? መጣ እዚህ ጋር ፌር ፕራይሱን ነካለን ማለት ነው።
እዚህ ጋር መግባት እንችላለን። ኦርደር ብሎክ ስላለ እዚህ ጋር ከእንደገና መግባት እንችላለን። ግን ፌር ፕራይሱ ላይ መጥቶ ፌር ፕራይሱ ውድም ያልሆነበት ርካሽም ያልሆነበት ቦታ ላይ ነው። እዛ ጋር መጥቶ ሪትሬስ ማድረግ ይችላል። ሪትሬስ አደረገ ከዛ በኋላ ያለውን ነገር እንይ። ሶ ፈርስት ቲፒያችንን እዚህ ጋር ማድረግ እንችላለን። ኦር ሁሉንም እንዳለ እዚህ ጋር ማድረግ እንችላለን። ቲፒ ሂት ስለዚህ እንደዚህ መግባት ይቻላል ማለት ነው። ኦኬ ስለ ዲኒ ሬንጅ ኤቭሪቲንግ እንደተረዳችሁ ተስፋ አደርጋለሁ። ያልገባችሁ ነገር እና የቀረ ነገር ካለ ኮሜንት አድርጉልኝ፣ እሰራላችኋለሁ ቪዲዮ። ሶ የዛሬው ቪዲዮ ይህን ይመስላል። መልካም የትሬኒንግ ሳምንት ይመቻችሁ።